herkesi toya çağırır. ዛሬ እንግዲህ የምነግራችሁ ስለ ኩሩሉስ ኦራሃን ፊልም እንግዲህ ከዚህ በፊት ኩሩሉስ ኦስማንን ስንከታተል ነበር። እንግዲህ እንኳን ደስ ያላችሁ። ዛሬ ኩሩሉስ ኦስማን ተቋርጧል ማለት ነው። ከማመስ ቦዝዳቅ ጋር በመጣላት እንግዲህ ኩሩሉስ ኦስማን ከፊልሙ ወጥቷል ማለት ነው። እንግዲህ አሁን ኩሩሉስ ኦራሃን በሚል ቀይሮት መጥቷል ማለት ነው። ኩሩሉስ ኦራሃን የሚባል ፊልም አሁን ሊጀምር እንግዲህ ኦክቶበር 29 ነው የሚጀምረው። አሁን ኦክቶበር ዛሬ ይህን ቪዲዮ በምቀርጽበት ጊዜ ኦክቶበር 25 ነው ማለት ነው። ዛሬ ስለሱ ሁሉንም እያንዳንዷን ነገር የምነግራችሁ ይሆናል ማለት ነው። እስከ መጨረሻው መከታተላችሁን አትርሱ። ይመቻችሁ። ይህንን ኩሩሉስ ኦራሃን የሚባል የኩሩሉስ ኦስማንን ቦታ ተክተው የኩሩሉስ ኦስማን ልጅ ማለት ነው የኦስማን ቤይ ልጅ ኦራሃን ቤይ ብሎ መጥቷል ማለት ነው። እዚህ ውስጥ እያንዳንዱን የሚገቡትን ሰዎች እና ከዚህ ውስጥ ደግሞ የተቀየሩ ሰዎችን እያንዳንዱን የምነግራችሁ ይሆናል ማለት ነው። እንግዲህ አሁን በመጀመሪያ ከዚህ ውስጥ የወጡትን ሰዎች እነግራችኋለሁ ማለት ነው። በኦስማን ውስጥ የነበሩ እዚህ ውስጥ የማይሳተፉ ሰዎችን እነግራችኋለሁ ማለት ነው። በመጀመሪያ እነዚህ ጠቃሚ የሆኑ ምርጥ ሰዎችን እነግራችኋለሁ ማለት ነው። በመጀመሪያ ከዚህ ውስጥ የወጣው እንግዲህ ኦስማን ነው። ኦስማን እንግዲህ ከመሐመድ ቦዝዳቅ ጋር በመጣለት ከዚህ ፊልም ውስጥ ወጥቷል ማለት ነው። ሁለተኛ ላይ ደግሞ የወጣችው ባለ ሀቶን ናት። እሷም የለችም እዚህ ክፍል ውስጥ አትሳተፍም። እንግዲህ እና ማሎን ሀቱን እሷም በዚህ ተከታታይ ድራማ ውስጥ አሁን የለችም ማለት ነው። በሶስተኛ ደረጃ ደግሞ ፋጡማ ሀቶን ናት። እንግዲህ ፋጡማ ሀቶን የኦስማን ቤይ ልጅ ናት። እሷም የለችም ተቀይራለች። እንግዲህ ሀሊሜም የለችም። እንዲሁም ደግሞ ሶፊያም ሙስሊም ሆና ነበረች። አሁን እንግዲህ በዚህ ክፍል ውስጥ የማትሳተፍ ይሆናል ማለት ነው። እንግዲህ አሁን የሚሳተፉትን ምርጥ ከዚህ ውስጥ ያልተቀየሩ ሰዎችን እነግራችኋለሁ። እነዚህ ያልተቀየሩ ሰዎች አንደኛ እንግዲህ ቻርኩታይ በይ እሱም አልተቀየረም እና ጎንጃ ሀቶን አላዲን በይም እነሱም አልተቀየሩም ማለት ነው። እንግዲህ በዚህ በሚመጣው ሁለቱ ማስታወቂያዎች ተለቋል። እንግዲህ ቦራን በይም አልተቀየረም፣ እስረኛ ሆነዋል ማለት ነው። ኩሩሉስ ኦራሃን ቦርሳን አሁን ከቦ ለመውሰድ ተዘጋጅቷል ማለት ነው። ኩሩሉስ ኦስማንም ተቀይሯል። በአሮጌ ሁለት ሰዎች ተቀይሯል ማለት ነው። እነሱ ሰዎችም መሪ ሆኖ አሁን መሪውን ኦስማን ቤይ ነው። ኦስማን ቤይ እንግዲህ እሱ አይደለም የድሮ አይደለም ተቀይሮ በሌላ ሰው እሱ ነው ማለት ነው የሚተውነው። እንግዲህ ብዙ ሰዎች የተቀየሩ ሰዎች አሉ። አሁን ለምሳሌ ፋጡማ ሀቶን ኦራሃን እንግዲህ ድሮም ተቀይሮ ነበር። አሁን የመጣው ያው አዲሱ ኦራሃን ነው ማለት ነው። የኦስማንን ቦታ የሚተካው እሱ ነው ማለት ነው። እና ኦራሃንም ተቀይሯል። ሆለፍራም ተቀይራለች። እና እነዚህ አዳዲስ ሰዎች ፊልሙ ምን ይመስላል የሚለው ደግሞ ፊልሙ በጣም የሚያምር ነው። ምክንያቱም ከዚህ በፊት አርቱሮ ቤይ ሲያልቅ እሱ በጣም ነበር ያዘነው። ኦስማን ቤይን አናይም ብለን ኦስማን የሚለውን አናይም ብለን እንደዛ ብለን ነበር። ነገር ግን ኦስማን ቤይም ሲመጣ ኦስማን ቤይም ሲያልቅ አሁን ብዙ ሰው አናይም እያሉ ነው። ነገር ግን ኦራሃንም ከኦስማን አስበልጦ እንደሚገኝ እንግዲህ እየተናገሩ ይገኛሉ። ከኦስማን ቤይ ከነበረው ከኦስማን ቤይ እንግዲህ በመሻሻል እንደሚመጡ ተናግረዋል ማለት ነው። እንግዲህ ይህንን ቻናል ሰብስክራይብ፣ ላይክ በማድረግ እናንተ ማበረታታችሁን ቀጥሉበት። እኛ በቴሌግራም ቻናላችን ላይ በትርጉም የምንለቅላችሁ ይሆናል ማለት ነው። ልክ እንደተለቀቀ እንግዲህ አሁን የሚመጣውን ሐሙስ ከማታው 2 ሰዓት በቱርክኛ ይለቀቃል። እኛ ደግሞ በቀኑ 6 ሰዓት እንለቅላችኋለን ማለት ነው። በቴሌግራም ቻናላችን መከታተላችሁን እንዳረሱ። የቴሌግራም ቻናላችን አድራሻ እዚህ ጋር ስክሪኑ ላይ በምትመለከቱት እኛን ማግኘት ትችላላችሁ ማለት ነው። እንግዲህ በኦስማን ቤይ ውስጥ በኩሩሉስ ኦራሃን ውስጥ ብዙ የተቀየሩ ሰዎች አሉ። ማስታወቂያንም ቴሌግራም ቻናል ላይ ፖስት ስላደረግኩላችሁ እዛው ላይ ማየት ትችላላችሁ። እንግዲህ አሁን ኩሩሉስ ኦራሃን ጀምረዋል ማለት ነው። እንግዲህ እስቲ አብረን የምናየው ይሆናል። ምን ያክል ደስታ እንደሚሆን ደስታ ያመጣል። ኦራሃንና አላዲን እንደሚጣሉ እየተናገረ ነው። ይጣላሉ፣ በእርግጥም ይጣላሉ። ኩሩሉስ ኦራሃንና አላዲን በእነሱ ውስጥ ክፍተት ይፈጠራል። እና ጋይስ ቴሌግራም ቻናላችን ጆይን ማድረጋችሁን እንዳትረሱ። በዛ ላይ የምንለቅላችሁ ይሆናል። ይህንንም ዩቱብ ቻናል አዲስ ሆነ ማበረታታታችሁን ቀጥሉበት። እኛም ፊልሙን ወደ እናንተ በየጊዜው የምናደርስላችሁ ይሆናል ማለት ነው። ፒስ አውት። ይመቻችሁ።